ሴቶችን ማግባባትና ስልክ ቁጥር መቀበል። ለብዙ ወንዶች ድንገት ወይም በስራ አጋጣሚ የተመለከቷትን ሴት በንግግር አግባብቶ ስልክ መቀበልና የፍቅር ቀጠሮ ማመቻቸት ከባዱ የራስ ምታት ነው። ምን ብዬ ልጀምር? ምን አይነት ንግግር ልጠቀም? ምን ብዬ ላውራት ብለው ይጨነቃሉ። ምንም የሚያወሩበት እውቀትና ዘዴ ሳይኖራቸው ንግግር ለመጀመር ሲዘጋጁ ስሜታዊ ይሆናሉ። በሀሳብ ውስጥ ይወሰዳሉ። ልጅቱ ከፊታቸው ሳትሰወር የሆነ ቃል ይናገራሉ። ዝም ትላለች። ወንዶች ዝም አለች ብለው ከዚያ በኋላ ተስፋ ይቆርጣሉ። አንዲት መልካም ቃል ንግግር ሴትን ትስባለች ወይም ደግሞ ታርቃታለች። ዛሬ የትኛዋንም ሴት ንግግር አስጀምራችሁ ለፍቅር ቀጠሮ የምታመቻቹበትን ዘዴ እነግራችኋለሁ። የወደድካት ቆንጆ ሴት ሳታወራት ከዓይን ስትሰወር የሚያበሳጭ ነገር ነው። አሁን የምነግርህ 7 የተሞከሩ ምርጥ ዘዴዎች በሴቶች በጣም ተወዳጅ የሚያደርጉህ የንግግር መጀመሪያዎች ናቸውና ልብ ብለህ ስማኝ። ለሳቢሳ ሚዲያ አዲስ የሆናችሁ ሰብስክራይብ እያደርጋችሁ አብራችሁን ቆዩ። አንደኛውና የመጀመሪያው ትጥቅ ማስፈቻ ጥያቄዎች። ይህ በጣም የሚሰራውና ቀላሉ መንገድ ነው። እየተንከባለለ ያለን ኳስ እንደ መያዝ ያለ ነው። ምንም ጥርጣሬ ሳይኖር ልጅቱ ምላሽ የምትሰጥበት ነው። አዎ ወይም አላውቀውም የሚል ምላሽ ነው የምትጠብቀው። ለምሳሌ መንገድ ላይ ወክ እያደረክ ነው እንበል። ልጅቱን ይቅርታ እህት፣ ብሔራዊ ቲያትር የት አካባቢ እንዳለ ታውቂያለሽ ብለህ ልትጠይቃት ትችላለህ። ይህ ዘዴ በሌሎች ሁኔታዎችም ልትጠቀምበት የምትችለው ነው። ግግር በረዶ መስበሪያ ነው። ሴት ጋር ንግግር ለመጀመር ትጠቀምበታለህ እንጂ በራሱ ግብ አይደለም። ቀጥለህ አመሰግናለሁ፣ ከየት ነው የመጣሽ በነገራችን ላይ በላት። በምላሹ እሷም እኔ ከባህር ዳር ነው የመጣሁት ልትልህ ትችላለች። በጣም ደስ የሚል ነገር ነው። እኔ ከሐዋሳ ነው የመጣሁት፣ አቤል እባላለሁ ኦር ሰንበዲ ሌላ ስም ትላታለህ። ስለተዋወቅን በጣም ደስ ብሎኛል በላት። አየህ፣ በዚህ መልኩ አሁን ሴቷ ጋር ንግግር ጀምረሃል። በመካከላችሁ ያለው ግግር በረዶ ተሰብሯል። ትጥቋን አስፈትተሃታል። አሁን ጨዋታ መፍጠር፣ ጥሩ ንግግሮችን ማምጣት ነው ያለብህ። እሷን ለማወቅ የሚያስችሉህን ጥያቄዎች አንሳላት። በመጨረሻም ስልኳን ጠይቃት። ከዚያ በኋላ ስማርት መንገዶችን ተጠቅመህ ማብሰል ነው። እምቢ ብትልህ ምንም አይደለም። ሌላ ብዙ ሴቶች በቀን ውሎ ስታገኝ ትጠቀምበታለህ። ይህን ዘዴ ለመያዙ ያዘው እንጂ ዛሬ የጠየካት ሴት እምቢ ስላለች ዘዴው አይሰራም ማለት አይደለም። ከዛ የተሻለ ብዙ ሴቶች ስለምታገኝ በዙሪያ ለነዛ ትጠቀምበታለህ። ሁለተኛው ዘዴ በሀሳብ መስጠት ሰበብ መጀመር። ይህ ዘዴ አንዲት ሴት በያዘችው ወይም በለበሰችው ነገር ላይ ተመስርቶ ሀሳብ መስጠት ነው። ወይም ደግሞ መንገድ ላይ አብራችሁ እየሄዳችሁ ባላችሁበት ጊዜ በጋራ በምትመለከቱት ነገር ላይ ሀሳብ በመስጠት መጀመር ነው። ለምሳሌ እንጦጦ ፓርክን እየጎበኘህ አንዲት ቆንጆ ልጅ አየህ ልበል። ፓርኩ ውስጥ ያለውን ፈረስ እንዴት ተጠቅመህ ልጅቱ ጋር ንግግር እንደምትጀምር ልንገርህ። ድምፅህን በደንብ ከፍ አድርገህ ዋው ይህ ፈረስ እንዴት ያምራል ባክሽ በላት። ትኩር ብላ ተመልክተ አዎ በጣም የሚል ምላሽ ልትሰጥህ ትችላለች፣ ግን ላትሰጥህም ትችላለች። እዚህ ላይ ልብ ማለት ያለብህ አሁን ትኩረቷን ወደ አንተ ለማዞር የንግግር በር ከፈትክ ማለት ነው። ፈጠን ብለህ ራስህን በስም አስተዋውቃት። ስላገኘሁሽ በጣም ደስ ብሎኛል በላት። አሁን የንግግር በሮች ተከፍተዋል። ማውራት የምትፈልገውን አውራ፣ ስልኳንም ተቀበላት። ግን መንገዱን ከከፈተችልህ ለምሳሌ ዋው ይሄ ፈረስ እንዴት ያምራል ብለህ ዝም ልትል ትችላለች። ይሄንን ደግሞ ምን አይነት ምላሳም ነው ብላ ዝም ልትል ትችላለች። ማለት ብዙ ሴቶች አሉ፣ ያው ተመሳሳይ ላይሆን ይችላል ባህሪያቸው። ስለዚህ ዝም ካለችህ ኢትስ ኦኬ፣ ሌላ መጋተት ውስጥ ምናምን ባትገባ የተሻለ ነው። ግን ደግሞ ያምራል አይደል ምናምን ብላ የሆነ ንግግር ከከፈተችልህ፣ አለበለዚያ ደግሞ አንተ ያምራል አይደል ወደድሽው ምናምን ብለህ በእንደዚህ ማስጀመር ትችላለህ። ከዛ በኋላ የተለያዩ ወሬዎችን እያወራ ስልክ ቁጥሯን ወደ መጨረሻው መቀበል ትችላለህ። ሶስተኛው ከሁኔታዎች በመነሳት ንግግር መጀመር ነው። ከሁለተኛው ዘዴ ጋር ተመሳሳይነት አለው። እሷ ጋር ሆነህ ለማውራት ንግግር ለመጀመር በፍርሃት ተቀምጠህ ባለችበት ወቅት የምትጠቀመው ነው። ሁለታችሁም ሀሳብ የምትሰጡበት ነው። ኮንሰርት ላይ ሆነህ ከጎንህ ያለችውን ልጅ በባንዱ አጨዋወት ላይ ሀሳብ እንድትሰጥ መጠየቅ ነው። ለምሳሌ ቴዲ አፍሮ ኮንሰርት ላይ አብራችሁ ብትሆኑ ቴዲ በ5 አልበም በጣም አረጀብን እኮ፣ ከዚህ በኋላ ስንት አልበም የሚሰራ ይመስልሻል በላት። ክላስ ውስጥ አስተማሪው ደባሪ ትምህርት እያስተማረ ከሆነ በዚህ ጉዳይ ላይ ሀሳብህን ጠይቃትና ንግግር ጀምር። በሌሎች ሁኔታዎችም ከሴት ጋር ንግግር መጀመር በጣም ቀላል ነው። እንደዚህ ሆኖ ነበር። ለምሳሌ እንዳልኩ ነው በቴዲ አልበም ላይ ቴዲ በ5 አልበም አረጀብን
ከዚህ በኋላ ስንት አልበም ይሰራ ብለሽ ብትላት ቴዲን እኮ ወደዋለሁ ምናምን ብላ ሌላ ዝርዝር ውስጥ ልትገባ ትችላለች። ሌላ ነገር ልታወራ ትችላለች። ያኔ መግባባቱ ይፈጠራል። አራተኛው አስተያየት በመስጠት መጀመር ነው። ይህ ዘዴ በጣም ለረጅም ዓመታት ጥቅም ላይ የዋለና ምርጡ መንገድ ነው። ወደ ሴቷ ጠጋ ብለህ አስተያየት ወይም ምክር መጠየቅ ነው። አንድ የቡና መሸጫ ሱቅ ሄደህ ቆንጆ ልጅ ቡና ልትገዛ እንዳንተ ቆማለች እንበል። ይቺ ልጅ ምክር በመጠየቅ ንግግር መጀመር ትችላለህ። እንዴት ነሽ እህቴ? ይህን ቡና ተጠቅሜው አላውቅም። ምን አይነት ቡና ነው? በገዛው ትመክርኛለሽ በላት። ከዛ በኋላ ወሬ ትጀምራላችሁ። ከዛ ደግሞ የልብስ ሱቅ ውስጥ ብትሆን ለምሳሌ ከቆንጆዋ ጋር ንግግር መጀመር የምትችልበት ዘዴ ልንገርህ። አንድ ቲሸርት አንሳና ወደ ቆንጆዋ ልጅ ተራምደህ ፊትህን ፈታ አድርገህ ዘና ብለህ ይህ ቲሸርት የሚያምርብኝ ይመስልሻል? ሀሳብ ስጭኝ እስኪ ብለህ ጠይቃት። ወይም ደግሞ ሁለት ሽቶዎችን ይዘህ የትኛው ጥሩ መዓዛ እንዳለው ሀሳብ እንድትሰጥ ጠይቃት። ይሄኔ መግባባቱ ይፈጠራል። ሌሎች ብዙ ጥያቄዎችን በመጠየቅ መቀራረብ ትችላለህ። ጥሩ ወሬዎችን ፍጠር፣ ተግባባ። ስልኳን ውሰድና ደውልላት። ከዛ በኋላ የሚፈጠረው ይፈጠራል። እንግዲህ በመካከላችሁ ስልክ ካወራችሁ በኋላ ላትስማሙም ትችላላችሁ። ግን የመጀመሪያውን ስቴፕ እንዴት አድርገው ነው ስልኳን የምቀበለው ለሚለው ነው ይሄ። አምስተኛው ስሜትን ማንበብ ነው። ይህ ዘዴ ስሜትን ማንበቢያ ነው። ሁኔታዎችን አይተህ ጠቅላላ ሀሳብ የምትሰነዝርበት ነው። እንዴት ተግባራዊ ወይም ደግሞ እንዴት አይነት ሙከራ እንደምታደርግ በምሳሌ ላሳይህ። ጅም ቤት ውስጥ ከጎና የምትሰራ ሴት አለች። የዚህ አካባቢ ሰው አትመስኝም በላት። እንዲሁም በሌላ ሁኔታ ደግሞ ሰርግ ላይ አንዲት ቆንጆ ልጅ አስተውለህ እንዲህ ልትላት ትችላለህ። ሳይሽ የፈጠራ ችሎታ ያለሽ ትመስያለሽ፣ የጥበብ አቅም አይቼብሻለሁ በላት። ትደነግጣለች። እንዴ ተጠንቋይ ነህ እንዴ የምትለኝ ልትልህ ትችላለች። ከዛ ደግሞ መጠጥ ቤት ገብተህ ብቻህን ቁጭ ብለህ አልኮል የምትጠጣ ሴት ካገኘ ጠጋ በልና የደበረሽ ትመስያለሽ ምን ነው በላት። ምናልባት ጠርሙስ አንስታ ዘወር በልኝ እንዳልመታ ልትልህ ትችላለች። በተቃራኒው ደግሞ ጥሩ መልስ ልትሰጥ ወይ ደስ ብሏት ምናምን ልታወራ ትችላለች። ይህ ዘዴ ሴትን ያለችበትን ስሜት ማንበብ ይባላል። ትክክል ላትሆን ትችላለህ እኮ ግን የመገመት ጨዋታ ነው። መገመት ነው። ትክክል ላትሆን ትችላለህ ግን መገመት ትችላለህ። አሁን ያንተ ስራ ትክክለኛውን ስሜት ማወቅ አይደለም። ጉዳይህ ጭውውት መጀመርና ወደ ቀጣዩ ሂደት ማሳደግ ነው እንጂ በቃ ስሜቷ አላወቅኩላትም ብለህ መጨነቅ አይደለም። ገና መጀመሪያው ነው። መጀመሪያ ጨዋታ ማስጀመሪያ ስልኳን መቀበያ ዘዴ ስለሆነ ግዴታ እውነተኛውን ስሜት ማወቅ አይጠበቅብህም። ሁኔታዋን አይተህ ትክክል ሊሆን ይችላል የምትለው መገመት ነው። ስለሷ እያወራ በመሆኑ ትኩረት ታገኛለህ። በተለይ ግምት ተቀራራቢ ከሆነ ለመነጋገር እድል ይከፍትልሃል። ይህ ሰው ለምን እንዲህ አሰበ ብላ ትገረማለች፣ ታስባለች። ለምን እንዲህ አሰብክ ብላ ንግግር ትከፍታለች። አንተ ዓላማህ ንግግር መጀመር አይደል? ተሳካለ ማለት ነው። ስለዚህ በንግግሮች መካከል ስልኳን መቀበር ትችላለህ። ስድስተኛው ማህበራዊ የሚባል ዘዴም አለ። ይህ ዘዴ በሰርግ፣ በኮሌጆች ልደት ማህበር፣ በኢቨንቶች እና ሌሎች ሰዎች በሚሰበሰቡበት ቦታ በቀጥታ ራስክን ማስተዋወቅ ነው። ቀጥታ ወደ ልጁ ትሄድና ሃይ ካሁን በፊት አግኝቼሽ ማውቅ አይመስለኝም ጆን እባላለሁ ትላታለህ። ካሁን በፊት አግኝቼሽ አላውቅም ስትላት ሰው ሁሉ ሊያገኝህ የሚገባ ታዋቂ ሰው እንደሆንክ ይገባታል። እሷ አንተን ማግኘት እንደነበረባት እንድታስብ ያደርጋታል። እሷም ሀሳብ የመስጠት ጥርጣሬን ትጭርባታለህ። እናም አሁን ልታገኛት ልታወራት እንደፈለክ ይገባታል። ያኔ ታወራላችሁ ማለት ነው። ኖ አንቺን አይቼሽ አላውቅም፣ አግኝቼሽ አላውቅም፣ እንዴት ነሽ ጆን እባላለሁ። በዛ በወሬ መሀል ብዙ ነገር ታወራላችሁ። እንዴት አንተ ሁሉን ሰው ታገኛለህ ማለት ነው ምናምን አይነት ትልሃለች። ያኔ ስልኳን መቀበል ትችላለህ። ሰባተኛውና የመጨረሻው አማራጭህ ቀጥታ ማናገር። በጣም ቀላሉና ተወዳጁ ዘዴ ነው ይሄ። ቆንጆ ሴት አየህ፣ ትሄድና ታስቆማታለህ። እንዴት ነሽ? ስላስቆምኩሽ ቅር ያሰኝሽ ይሆናል፣ ግን በጣም ውብ ነሽ፣ ላገኝሽ ስለፈለግኩ ነው ትላታለህ። ቀጥታ በመሆኑ ጠንካራና በራስ መተማመን ያለህ ሰው መሆንህን ያሳያታል። ይህን ለማድረግ መድፈር ይጠበቅብሃል። ውጤቱን በጣም ጥሩ ነው የሚሆነው። እንደምትፈልጋት የውስጥህን መሻት በቀጥታ ነግረሃታል። ዙሪያ ጥምጥም ጨዋታ የለም። በቀጥታ ሄደህ ወደ ገደለው። ፍላጎትህ ግልጽ ነው። ብዙ ወንዶች ይህን ማድረግ ሲያስቡ ይጨንቃቸዋል። አንተ ደፍረህ አድርገኸዋልና ውጤቱን ትረካበታለህ። የፈለገው ይምጣ ብለህ ጠይቀሃታል። በቃ ይሄ ግን ማለት ነው ይሄ ዘዴ በጣም ለደፋር ወንዶችና በራስ መተማመን ላላቸው ወንዶች ነው የሚሆነው እንጂ ዝም ብሎ ይሄ ለምትርበተበት ወንድ ምናምን ነገር በፍጹም አይሆንም። በቃ ለደፋር ወንዶች፣ በራስ መተማመን ላላቸው ወንዶች ነው።
ሂደህ ጠይቃታልና አንዳንዴ ሴቶች ግልጽነት ከሊው ደፋር ምናምን ብለው ግን በድፍረትህ ውስጥ የሆነ ያስቡሃል፣ ያሰላስሉሃል። ይሄ የመጨረሻውና ሰባተኛው ዘዴ ነው። በእርግጠኝነት እነግርሃለሁ ከነዚህ 7 ዘዴዎች መካከል አንዱን እንኳን ብትጠቀም ሴት ልጅ ስልክ ቁጥሯን መቀበልና መጀንጀን ወይም ደግሞ ማውራት ፍቅረኛ ማድረግ ትችላለህ። ግን ከነዚህ ከ7ቱ ዘዴ ውስጥ አንተን የሚመጥነው ወይ ደግሞ ለአንተ የሚመች ቦታ የትኛው ነው የሚለውን በደንብ ማስተዋል ይኖርብሃል። ውድ የሳቢሳ ቤተሰቦች የዛሬው ፕሮግራም ይህን ይመስላል። ለሳቢሳ ሚዲያ አዲስ የሆናችሁ ሰብስክራይብ አድርጉ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። መልካም ጊዜ